ጦርነት ግዛትን መሰረተ፣ ግዛትም ጦርነትን መሰረተ የሚባል አንድ ታዋቂ አባባል አለ። ከ19ኛው ክፍለ ዘመን መጀመሪያ ጀምሮ የኢትዮጵያ ግዛቶችና ክፍለ ሀገራት ድንበራቸውን ለማስፋትና የትኛውንም ዋጋ ተከፍሎ ህዝቡን አንድ ለማድረግ ጠንካራ ቆራጥነት ያሳዩበት ጊዜ ነበር። ይህ ድንበር የማስፋትና አንድ የማድረግ ሂደት የተከናወነውም በዋናነት በጦርነት ነበር። በእነዚህ ተከታታይ ጦርነቶች ምክንያትም የግዛትና የክፍለ ሀገር ድንበሮችና ቦታዎች ሰላማዊ አልነበሩም። የተለያየ አይነት ስፋት የነበራቸውም ግዛቶች ነበሩ። በዚህ ጊዜ ጠንካራ የነበሩት ጎረቤቶች ደካማ የሆኑትን ይጠቀልሏቸው ነበር። በዚህም ምክንያት የግዛቶቹ ቁጥር ተለወጠ። በመጨረሻም በአሁኗ ኢትዮጵያ ይገኙ የነበሩትን ግዛቶች ጠቅልሎ አንድ ጠንካራ ግዛት በ19ኛው ክፍለ ዘመን መጨረሻ ተነሳ። በጊዜው በደቡብ ስለነበረው ወታደራዊ መዋቅር ግዛትን መከላከልና ሌሎችን ማጥቃትን በተመለከተ የተደረገው ጥናትና ያለው ዕውቀት አናሳ ነው። የወላይታ ግዛት በደቡብ ከነበሩት ግዛቶች መካከል የነበረ ሲሆን እንደ አውሮፓውያን አቆጣጠር በ1894 ዓ.ም በዳግማዊ ምኒልክ ዘመቻ የተጠቀለለ ነው። ሀገራዊ ምሁራንና ሌሎች በወላይታ ታሪክ ዙሪያ ጥቂት ጥናታዊ ጽሑፎችን አቅርበዋል። ከነዚህ መካከል ፋንኮና ኢዮብ እንደ አውሮፓውያን አቆጣጠር በ2014፣ ዋና ዋጌሶ እንደ አውሮፓውያን አቆጣጠር በ2006፣ ደምስ ሞጃ እንደ አውሮፓውያን አቆጣጠር በ2007፣ አዳነ አይና እንደ አውሮፓውያን አቆጣጠር በ2006፣ አሰላ ጉጁቦ እንደ አውሮፓውያን አቆጣጠር በ2012፣ ኢፖል ቤልስኪ እንደ አውሮፓውያን አቆጣጠር በ2009፣ ሬሞ ቺያቲ እንደ አውሮፓውያን አቆጣጠር በ1984 እና ሌሎችም ያደረጉት ጥናት ተጠቃሽ ናቸው። ወላይታ ራሱን የቻለ ግዛት በነበረበት ወቅት ላፑንዳና በተባለ 7 አካባቢዎች የተከፈለ ነበር። የነዚህ 7 አካባቢዎች ስምም ኪንዶ፣ ኮይሻ፣ ሶሬ፣ ቦሎሶ፣ ዳሞታ፣ ዳጉና ሁምቦ ይባሉ ነበር። እርሻ፣ የእንስሳት እርባታ፣ ንግድና የዕደ ጥበብ ሙያዎች የግዛቱ የኢኮኖሚ መሰረቶች ነበሩ። በወላይታ ባህል ውስጥ ግዛቱ ከ13ኛው ክፍለ ዘመን ጀምሮ ከፍተኛ መዋቅር የነበረውና በጠንካራ ንጉሶች ይመራ እንደነበር ይታወሳል። በዚህ ባህል መሰረት ግዛቱ ከዛሬዋ ወላይታ ዞን እስካሁኗ ኢትዮጵያ መካከለኛው ድረስ ይደርስ ነበር። በዛሬዋ ወላይታ ዞን የሚገኙት 12 ወረዳዎች መካከልም ኪንዶ ዲዳዬ የተባለው ወረዳ የወላይታ ህዝብና ግዛት መነሻ ነው። ስፋቱ አሁን ባለበት ቦታ የተወሰነው ከኦሮሞ ህዝብ ስደትና ከጎረቤት ህዝብና ግዛቶች የገጠማቸው ፈተና ከባድ ስለነበር ነው። ምንጮች እንደሚጠቁሙት ከሆነ ከምኒልክ ዘመቻ በፊት የወላይታን ግዛት 4 ስርወ መንግስታት መርተዋታል። ነገር ግን በእውነታው የመሩት 2 ስርወ መንግስታት ብቻ ነበሩ። እነዚህም ከ13ኛው ክፍለ ዘመን እስከ 15ኛው ክፍለ ዘመን ፍጻሜ የመራው የወላይታ ማላ ስርወ መንግስትና እንደ አውሮፓውያን አቆጣጠር ከ16ኛው ክፍለ ዘመን እስከ 1894 ድረስ የመራው የትግራይ ስርወ መንግስት ይታወሳል። የዘመቻውም ወቅት በወላይታ ህዝብ ባህል ውስጥ በደንብ ይታወሳል። ወላይታ ከ100 በላይ ጎሳዎች የተዋቀረ ነው። የወላይታ ግዛት የተመሰረተው በዙሪያው ከመጡ ከምባታ፣ ሀዲያ፣ ሲዳማ፣ ደዋሮ፣ ጎፋ፣ ኮይራ፣ ቁጫ እንዲሁም ሩቅ ከሆኑት ከአማራና ከትግራይ አካባቢ በንግድ፣ በጦርነት፣ በጋብቻ ትስስርና በሌሎች በተለያዩ ምክንያቶች መጥተው በወላይታ በሰፈሩ ሰዎች አማካኝነት ነው። የወላይታ ግዛት መቼ እንደተጀመረ በግልጽ የሚያስረዳ ማስረጃ የለም። ነገር ግን ከ12ኛውና ከ13ኛው ክፍለ ዘመን መካከል በወላይታ ማላ ስርወ መንግስት የተጀመረ እንደሆነ ይገመታል። የወላይታ ህዝብ ከሌላ ተሰዶ በሚመጣ ህዝብና በትስስር ሀገራዊ መዋቅርን መስርቷል። በ19ኛው ክፍለ ዘመን መጨረሻ አቢሲኒያ ካደረገችው ዘመቻ በፊት ወላይታ ጠንካራ መዋቅር ካላቸው የደቡብ ግዛቶች መካከል አንዱ ነበረ። ከዚህም በተጨማሪ በራሱ ስርወ መንግስትም ይመራ ነበር። በወላይታ ግዛት ውስጥ ልጆች ከልጅነታቸው ጀምሮ የውጊያ ጥበብን ይሰለጥኑ ነበር። ይህንን ስልጠናም በአደን ይጀምሩ ነበር። በፈረስም ጀርባ ላይ ተጭነው አደን ያድኑ ነበር። በወላይታ ግዛት ውስጥ ህዝቡ የተለያየ አይነት የፈረስ አገላለብ ስልት ነበረው። የመጀመሪያው ስልት ሾላዋ ጡዋ ይባላል። ይህ ስልት ፈረስን በመብረቅ ፍጥነት በመጋለብ ጠላትን ማጥቃት ነው። ሁለተኛው ስልት ደግሞ ሶንዴ ፕሬቴዋ ይባላል። ይህ ደግሞ ጠላት በዝቅተኛ ቦታ በሚገኝ ምሽግ በሚደበቅበት ጊዜ በከፍታ ላይ የሚጋልቡበት ስልት ነው። ሶስተኛው ስልት አዴራሱዋ ይባላል። ይህ ስልት ደግሞ የጠላትን ተግባር በመቃኘትና ያለበትን ቦታ ለማወቅ የሚጠቀሙበት ስልት ነው። አራተኛውና የመጨረሻው የፈረስ አገላለብ ስልት ጌርማሟ ሲባል ይህ ስልት ደግሞ ጠላት
የያዘው ቦታ ላይ በመሄድ በፈረሱ ጀርባ ላይ በሁለት እግር በመቆም ጠላትን የማስበረገጊያና ያለበትን ሁኔታ የማጥኛ ስልት ነው። ከዚህ በተጨማሪ ታዳጊዎች በጦርነትና በአደን ጊዜ ጠንካራ የሆኑ ዘንድ አካላዊ ስልጠናና ጨዋታ ያደርጉ ነበር። የመጀመሪያው ስልጠና ሳሉቴ ይባላል። ይህንን ስልጠና የሚያደርጉት ደግሞ ደጋግሞ ወደ ላይ በመዝለል ሲሆን ጥቅሙም ለጦርነት ወቅት እና ከጠላት ወይም ከዱር እንስሳ ድንገተኛ ጥቃት በሚገጥም ጊዜ እርካቡን ሳይጠቀሙ ዘለው ፈረሱ ላይ ለመውጣት ይችሉ ዘንድ ነው። ሁለተኛው ስልጠና ባህያ ሲባል ይህ ጨዋታ የሚደረገው እንደ አሸዋ ዝላይ ሲሆን ይህም ጉድጓዱን እንዲዘሉና ወጥመድን እንዲያመልጡ ያስችላቸዋል። ሶስተኛ ስልጠና ወይም ጨዋታ ባቴ ይባላል። ይህ ጨዋታ የሚካሄደው ልጆችን ትግል በማስለመድ ነው። የወላይታ ግዛት ተዋጊዎች የሚዋጉት ሁለት ጦርና አንድ ሰይፍ ይዘው ነበር። ጦርነቱ ሲበረታና ያላቸውን ጦር ተጠቅመው ሲጨርሱ እንዲሁም የቆሰለው ጠላት ያላቸውን ጦር ሁሉ ሲወስድባቸው የወላይታ ጦረኞች የሚለማመዱት የእጅ ለእጅ ትግል ይጠቅማቸው ነበር። ጠላታቸውንም በእጃቸው ታግለው ይጥሉትና በመሬት ላይ የጠላታቸውን ብልት በሰይፋቸው ይቆርጡት ነበር። ሌላኛው ስልጠና በሄሉ ይባላል። ይህም ስልጠና አንድ እግር በሚጎዳበት ጊዜና የአቺሊስ ጅማት በሚጎዳበት ጊዜ ይህ ስልጠና አርበኛውን በአንድ እግሩ እየዘለለ እንዲጓዝ ያስችለዋል። በወላይታ ባህል ውስጥ የግርዛት ስነ ስርዓት የሚካሄደው ልጁ ስጋ በቂ በሆነ ሁኔታ መመገብና ቅቤም በቂ በሆነ ሁኔታ መጠጣት ሲጀምር ነበር። የተገረዘው ልጅ ከቁስሉ ካገገመ በኋላ ከጓደኞቹ ጋር ለአደን ይወጣል። እንደ ጎሽ ያለ ትልቅ እንስሳ ካደነ ቃግዛራ ባጫላ ይባላል። ይህም ልጁ ከልጅነት ወደ አካለ መጠን እንደደረሰ ማሳያ ሲሆን ለጦርነት ዝግጁ ይሆናል። ከዚህ በተጨማሪም የወላይታ ካዎ ወይም ንጉስ የሚያዘጋጀው ዓመታዊ የአደን መርሃ ግብር ነበር። ለአቅመ መጠን የደረሱ ሁሉ በመርሃ ግብሩ ይሳተፉ ነበር። በመርሃ ግብሩም እንደ ዝሆን፣ አንበሳ፣ ነብር እና ጎሽ ያሉ አደገኛ እንስሳትን ያደኑ ሰዎች ከንጉሱ ሽልማትን ያገኛሉ። ጦራ ጋዳዋ ወይም የጦር መሪ እና ሻንካ ጋዳዋ ወይም የአደን መሪ የተባለ ማዕረግም ይሰጣቸዋል። ከአደንም በተጨማሪ በሚልኬ ወንዝ ዛሞዜሬዋ በተባለ ልዩ ስፍራ ዓመታዊ የዋና ውድድር ያካሂዱ ነበር። የዋና ውድድሩንም ያሸነፉት ለጦርነት ዝግጅት ይመረጡ ነበር። የወላይታ ሰዎች ልጆቻቸውን ለጦርነት ዝግጁ ለማድረግ እንደ ትግል፣ የከፍታና የርቀት ዝላይ፣ ውርወራና ዋና ያሉ ብዙ ወታደራዊ ስልጠናዎችን ይሰጡ ነበር። በወላይታ ራሱን የቻለ የመከላከያ ኃይል ነበራቸው። ነገር ግን ቋሚ አልነበረም። ባህላዊ በሆነ መንገድ የሰለጠነ ሲሆን የሚመጣውም በንጉሱ ጥሪ በጦርነት ወቅት ነው። በየቀኑ በድንበር ቦታ የሚጠብቅ ወሻ ፓራ የተባለ በተራሮችና በከፍታ ቦታዎች ቆሞ ያለውን ነገር ያሳውቃል። በድንበር አካባቢ ችግር ሲኖር የግዛቱን ድንበር የሚጠብቁት ሰዎች በዙማ ወይም በአካባቢው በወላይትኛ ጉሊያ የተባለ እሳት ይለኩሳል። የተሾመውም ወሺ ፓራ ወይም ፈረሰኛ እሳቱንና ጭሱን በተመለከተ ጊዜ መረጃውን ወዲያው በባህላዊ መንገድ ጉዬ ጉያው ዋሳ ብሎ ያስተላልፋል። ትርጉሙም ሩጥ፣ ከጀርባ ላለ ሰው ተናገር ማለት ነው። ንጉሱም በድንበር ያለውን አደጋ ሲሰማ በፍጥነት ጦራ ጋዳዋ ከተባሉ የጦር መሪዎች ጋር ተገናኝቶ ይንቀሳቀሱ ዘንድ ያዛቸዋል። የጦሩም እንቅስቃሴ ለህዝቡ ናጊሪታ፣ ከምባ እና አልዱድዋ በተባሉ በፉጨትና በከበሮ ይነገራል። ህዝቡም በፍጥነት ወደ ጦር ግንባር ይዘምታል። ንጉሱም የጦርነቱን ዜና እንዳዘዘ በተሰማ ጊዜ ወዲያውኑ የወላይታ ሴቶች ለሰራዊቱ ስንቅ ያዘጋጃሉ። ለጦርነት ወቅትም የሚሰሩ ምግቦች ነበራቸው። እነዚህ ምግቦች ለረጅም ቀናት ይቆያሉ። ይህም ሰራዊቱ በውጊያ ላይ ሳለ ለብዙ ቀን ይጠቀመው ዘንድ ያስችለዋል። ለነዚህ አይነት ወቅት የሚዘጋጁ ምግቦች መካከል አንዱ ኡንጫ ኮምፖዋ ይባላል። ይህ ምግብ 4 ማዕዘን ያለው ከእንሰት የሚሰራ ምግብ ሲሆን ለብዙ ቀን ይቆይ ዘንድ ውስጡ ቅቤና የተለያዩ ቅመማ ቅመሞች ይከተትበታል። ቅቤና ቅመማ ቅመምም ስላለው ጉልበት ይሰጣቸው ነበር። ሌላው ለጦርነት ወቅት የሚዘጋጀው ምግብ ባንጋሻሻ ሲባል የሚሰራው ገብስ ተፈትጎና ተቆልቶ ነው። ይህ ምግብ በአማርኛ የገብስ ቆሎ ይባላል።
ሌላኛው ምግብ ደግሞ ባንጋ ቡራቷ ይባላል። ይህ ምግብ የሚሰራው ገብስ ተቆልቶ በቅቤ ውስጥ ተዘፍቆ ይቆይና ለረጅም ጊዜ ይቆይ ዘንድ ቅመማ ቅመምና ጨው ይደረግበታል። የወላይታ የእጅ ጥበብ ባለሙያዎች ለጦርነት የሚሆኑ የጦር መሳሪያዎችን ይሰሩ ነበር። ብረት ቀጥቃጮች ወላይትኛ ወጋቺያ ሲባሉ ጦር ጋሻና ሰይፍን ይሰሩ ነበር። የቆዳ ፋቂዎች ደግሞ ዳጋላ ሲባሉ እንደ ኮርቻ፣ ጠፍር፣ ገመድ፣ ምንጣፍ እና ሌሎች ነገሮችንም ከቆዳ ይሰሩ ነበር። ከዚህም በተጨማሪ ባህላዊ መድኃኒቶችና ዳባሌ ዳንጫዋ የተባሉ መቀነቶችን ይሰሩ ነበር። ይህንንም በጦርነት ወቅት ለቆሰሉ ተዋጊዎች ባህላዊ መድኃኒት አድርገውበት እንደ ፋሻ ያስሩላቸው ነበር። ህዝቡም በዋናነት እንደ ጦር ጋሻና ሰይፍ ያሉ ባህላዊ መሳሪያዎችን ይጠቀሙና ባህላዊ የጦር ስልቶችን ይከተሉ ነበር። የወላይታ ግዛት ከ24 በላይ የጦር አይነቶች ነበሩት። 2 አይነትም የጋሻ አይነት ነበሩት። እነዚህም የመጀመሪያው የጋሻ አይነት አንጻራዊ በሆነ ሁኔታ አነስ ያለ ሲሆን ፓራ ጎንዶሊያ ይባላል። ይህንንም የሚጠቀሙት ፈረሰኛ ሰራዊት ናቸው። ሁለተኛው የጋሻ አይነት ቲኒጋ ይባላል። ይህም ከመጀመሪያው የሚበልጥ ሲሆን ይህንንም የሚጠቀሙት እግረኛ ሰራዊት ናቸው። የእጅ በእጅ ግጥሚያም በሚኖራቸው ጊዜ ሰይፋቸውን አውጥተው የጠላታቸውን ብልት ይቆርጡት ነበር። ከዚህም በተጨማሪ የወላይታ ሰዎች በድንበራቸው አካባቢ ጉድጓድና ምሽጎችን በመቆፈር ተስለው ሹል የተደረጉ ሹል እንጨቶችን ይቀብሩ ነበር። ይህም ጠላት በቀላሉ ድንበራቸውን አቋርጦ እንዳይገባና እንዳይወረራቸው ያስችል ነበር። በድንበሮቻቸው አካባቢ በነገስታታቸው የተቆፈሩ አንዳንድ ጉድጓዶች ዛሬም ድረስ አሉ። የፈረሰኛ ወታደሮቻቸውንም በቡድን የማድረጊያና ወደ ጠላታቸው በመጋለብ የጠላቶቻቸውን እግረኞችና ፈረሰኞች የማጥቂያ ባህላዊ ዘዴ ነበራቸው። የወላይታ ባህላዊ ሰራዊት ሌላኛው ባህላዊ መሳሪያ የደረቀ የከብት ቆዳ በመደብደብ ያልተጠበቀና ድንገተኛ ድምጽን በመፍጠር የጠላቶቻቸውን ፈረሶች ማወዛገብ ነበር። በጦርነት ወቅት የግዛቱ መሪዎች ፈቅደውላቸው ወደ ጦር ሜዳ ያልሄዱ ሰዎች ወደ ጦር ሜዳ የሄዱ ሰዎችን መሬት ያርሱና ሌሎች የአካባቢውን ማህበረሰባዊ ኃላፊነቶች ይወጡ ነበር። በባህላዊ ሃይማኖታቸው ውስጥ ትልቅ የሚባሉት ሰዎች ወላይታ በጠላቶች ላይ በመከላከልና በማጥቃት እንዲያሸንፍ በጸሎትና በትንቢት ያገለግሉ ነበር። የወላይታ ግዛት እነዚህም ባህላዊ የውትድርና ስልጠናዎችን መዋቅርን እና ስልቶችን በመጠቀም ራሳቸውን መከላከልና ሉዓላዊነታቸውንም መጠበቅ ችለው ነበር። ራሳቸውን መከላከል ብቻም ሳይሆን የመልሶ ማጥቃት ስልትን በመጠቀም ግዛታቸውን ያሰፉ ነበር። በወላይታ በቃል በተላለፈ ታሪክ መሰረት 5 የትግረ ስርወ መንግስት ካዎ ወይም ነገስታት ራስን በማጠናከርና ግዛትን በማስፋት ይታወሳሉ። እነዚህም ካዎ ሳና እንደ አውሮፓውያን አቆጣጠር ከ1707 እስከ 1748፣ ካዎ ኦጋቶ እንደ አውሮፓውያን አቆጣጠር ከ1759 እስከ 1799፣ ካዎ አማዶ እንደ አውሮፓውያን አቆጣጠር ከ1799 እስከ 1834፣ ካዎ ዳሞቴ እንደ አውሮፓውያን አቆጣጠር ከ1819 እስከ 1845 እና ካዎ ጎቤ እንደ አውሮፓውያን አቆጣጠር ከ1845 እስከ 1890 ናቸው። ታዋቂ የወላይታ ማላ ስርወ መንግስት ንጉስ ሞቶሎሚ ደግሞ በ13ኛው ክፍለ ዘመን የመራ ንጉስ ሲሆን ግዛቱን በደቡብ ከሚገኘው ኪንዶ ሐይቅ አንስቶ እስከ አቢሲኒያ ግዛት መካከል እስከ ሸዋው ቡልጋ ድረስ አስፍቶት ነበር። ዋና ከተማውንም በዳሞት ተራራ ለመመስረት የመጀመሪያው ነበር። በወላይታ መረጃ አስረጆችም መሰረት የተጠቀሱት ነገስታት ንጉስ ሞቶሎሚ ይዟቸው የነበሩትን መሬቶች ለመያዝ ግዛታቸውን ያሰፉ ነበር። ንጉስ ሳና ግዛቱን ካረጋጋ በኋላ በዙሪያው ካሉት ከሃዲያ፣ ከአርሲ ኦሮሞ፣ ከጉጂ ኦሮሞ፣ ከሲዳማና ከከምባታ ጋር በመዋጋት አካባቢውን ወደ ኦፋ፣ ሁምቦ፣ ሶሬ፣ ቦሎሶ እና ዳሞታ አስፍቷል። ንጉስ ኦጋቶ እንደ አውሮፓውያን አቆጣጠር ከ1759 እስከ 1799 የመራ ሲሆን በዳሞት ተራራ ቤተመንግስቱን በመገንባት በሰሜን በኩል የሚገኙትን ሀዲያዎችን ከሁምቦና አባያ በማስወጣት ተጨማሪ መሬት ያዛል። በዳሞት ተራራ በሚገኘው ቤተመንግስቱም ዙሪያ ጠንካራ ምሽግ በመስራት ራሱን ከወራሪዎች ይከላከልና በሶሬ መሼዶ ዙሪያ ለመከላከያ የሚሆን ጉድጓድ አሰርቶ ነበር።
የአጋቶ ልጅ ንጉስ አማዶ ደግሞ እንደ አውሮፓውያን አቆጣጠር ከ1799 እስከ 1834 የመራ ሲሆን እርሱም ሌላ ግዛት አስፊ ንጉስ ነበር። በድንበሩ ላይ ጉድጓዶችን ገንብቷል። ከገነባቸው ጉድጓዶችን መካከል ትልቁ ከግዛቱ የደቡብ ክፍል ጉጫ በመነሳት እስከ ግዛቱ ደቡብ ምስራቅ ክፍል ብላቴ ወንዝ ድረስ የሚሄድ ነበር። ይህም ወደ 67 ኪሎ ሜትር ስፋት ነበረው። ቀጣዩ አርበኛ ንጉስ ዳሞቴ ደግሞ እንደ አውሮፓውያን አቆጣጠር ከ1819 እስከ 1845 የመራ ሲሆን የንጉስ ኦጋቶ ወራሽ ነበር። የንጉስ ዳሞቴ ፍላጎት ከአባቶቹ የወረሰውን ዳር ድንበር ማጠናከር ነበር። ከዋርሙማ እስከ ቦሎሶ ድረስም ጉድጓድ ገነባ። ከግዛቱም በደቡብና በምዕራብ የሚገኙትን ቁጫን፣ ቦሮዳን እና ደዋሮንም ተዋጋ። ግዛቱንም ወደ እነዚህ ህዝቦችና አካባቢዎች አሰፋ። ነገር ግን ብልህና ከሌሎች ህዝቦች ጋር የሚተባበር አልነበረም። ከህዝብ ጋር በትብብር ከመስራት ይልቅ ከሱ በፊት እንደነበሩት መሪዎች ያለምንም ማነሳሳትና ማሳመን ነገሮችን በኃይሉ ለማግኘት ይሞክር ነበር። በኪንዱ አካባቢ ግዛቱ ከተጀመረበት ጊዜ ጀምሮ የወላይታ ህዝብ አርበኛ ህዝብ ነበር። ደምስ ሞጃ አልታዬ አላሮ ከጻፈው ጽሑፍ በመነሳት በታሪክ ውስጥ የወላይታ ግዛት የተመሰረተው ብዙ ደም በፈሰሰባቸው ጦርነቶችና ንቁ በሆነ ራስን መከላከል ነው ብሏል። የወላይታ ህዝብ ለደፋር ሰው ትልቅ ቦታ ይሰጥ ነበር። በጦርነት ወቅት አንድ ደፋር ሰው ትልቅ ጀብድ የሰራ እንደሆነ ወራቲያ ተብሎ ይሰየማል። ትርጉሙም ጀግና ማለት ነው። አንድ ደፋር ሰው ጠላትም በመግደል ወይም በመማረክ ልዩ የጀግንነት ሥራ ባሳየ ጊዜ ከካዎ ወይም ከንጉሱ ሽልማቶችን ያገኝ ነበር። ከነዚህም መካከል ፈረስና አገልጋዮች ወይም ባሪያዎች የሞሉበት ምድር ይሰጠው ነበር። ንጉሱም ጀግና የተባለውን ግለሰብ መሮጥ እስኪያቅተው ድረስ እንዲሮጥ ያዘዋል። የሮጠበትንም መሬት በሙሉ ለእርሱና ለጎሳው ይሰጠዋል። ከንጉሱ ቤተሰብ ውስጥም ሚስት የማግባት እድል ይሰጠዋል። ከዚህ በተጨማሪ ንጉሱ ጀግናውን ሰው ቡዳ ኤሳ የተባለ የጎሽ ቀንድን በመጠቀም የተጠለለ ማር ከሱ ጋር እንዲጠጣ ይጠራዋል። በማህበረሰቡም ሁሉ የተወደደና የተከበረ ይሆናል። በጆሮም ላይ የብር ጌጥ እንዲያደርግ ይፈቀድለታል። ይህም በህዝቡ ዘንድ የጀግንነት ምልክት ነው። ቀይ አፈርና ቅቤንም ደባልቆ ደረቱን ይቀባል። የማረከውን ምርኮም ይዞ በመንገድ እያዜመ ወደ ንጉሱ በሚሄድበት ጊዜ ሁሉም ሴቶች በተለይም ወደ ገበያ እየሄዱ ያሉ ሴቶች አድናቆት ይሰጡታል። ራሱንም ቅቤ ይቀቡታል። የአመራር ችሎታ ኖሯቸው የጀግንነት ሥራ የሰሩ ሰዎችም ትልልቅ የአስተዳደር ስልጣን ይሰጣቸዋል። ድፍረትና ደፋር ሰዎች ግዛትን ለመከላከልና የወላይታ ምድር ቦታ ይኖራት ዘንድ ብዙ ሚና ተጫውተዋል። አንድ ጀግና ሰው ሲሞት ማህበረሰቡ ሰይፋቸውን በማውጣት ጦራቸውን ከጦራቸው፣ ጋሻቸውን ከጋሻቸው በማነካካት ልዩ ዜማ በማዜም ሐዘናቸውን ይገልጹ ነበር። የሟቹ ጀግና ሰው ምርኮ የዱር እንስሳም ሆነ ጠላት ምልክቱም በእንጨት ላይ በመስቀል በዋና መንገድ ላይ ይተክሉት ነበር። ስለዚህም በመንገዱ የሚያልፍ ሰው ሁሉ ያንን በማየት ጀግናውን ያደንቅ ነበር። ህዝቡም በአደባባይ በድፍረት ይናገር የነበረው ጀግናችንን ፍርሃት የለሽ ባለ ሁለት ጦር ጠላት ላይ ጦር ወርዋሪ ወይኔ የኛ ልዕለ ሰውን ሞት ወሰደብን በማለት በወላይትኛ ሙሾ ያወርዱ ነበር። የጀግናው ሚስትም በሞተች ጊዜ የውጊያውን ፈረስ የምታዘጋጀውን የገብሱን ጭኮ ስንቅ አድርጋ ለተዋጊው የምትሰጠውን ሴት ሞት ወሰደብን በማለት በወላይትኛ ሙሾ ያወርዱ ነበር። ጀግና ሰውም በተቀበረበት ቦታ የወንድ ብልት ቅርጽ ያለው የድንጋይ ሐውልት ይቆም ነበር። ይህም በወላይትኛ ጦሳ ሹካካይ ይባላል። ከዚህ በተጨማሪ ወራሪ ሲመጣ የመለሱና የጠላትን ምድር የያዙ ሰዎች ከንጉሱ ዘንድ እንደ ከብት፣ ባሪያዎችና ምድር ያሉ ስጦታዎችንና ሽልማቶች ይሰጣቸው ነበር። በሌላ በኩል ደግሞ ንጉሱ ጦርነትን ባዘዘ ጊዜ በቤታቸው የተቀመጡና ከጦር ግንባር የሸሹ ሰዎች ጥብቅ ውግዘት ከንጉሱ ይጠብቃቸዋል። አንድ ሰው የጦር ሜዳ ላለመሄድ ቤቱ የተደበቀ ሰው ወይም ከጦር ሜዳ የሸሸ ሰው ካገኘና ለፍርድ ካቀረበው የተደበቀው ሰው ወይም የሸሸው ሰው ላጋለጠውና ለያዘው ሰው ባሪያው ተደርጎ ይሰጠዋል። በግዛቱ ውስጥ
ይህንን እያዩ የሚያድጉ ሕፃናት ለጀግንነትና ጥንካሬ የሚኖራቸው እይታ ከምንም ነገር በላይ እንደሚሆን ጥርጥር የለውም። ይህም ግዛቱ ራሱን ችሎ ለ600 ዓመታት እንዲቆይ አስችሎታል። በ19ኛው ክፍለ ዘመን መጨረሻ እንደ አውሮፓውያን አቆጣጠር ከ1887 ዓመተ ምህረት ጀምሮ አጼ ምኒልክ በጦር መሪዎቻቸው በኩል የላኩትን ተደጋጋሚ ዘመቻዎች የወላይታ ሰዎች በባህላዊ የውትድርና መዋቅርና የጦር ስልት መመለስ ችለው ነበር። በመጨረሻም የወላይታ ሰራዊት በመጨረሻው ንጉስ በካዎ ጦና ዘመን እንደ አውሮፓውያን አቆጣጠር በ1894 የመጨረሻውን የመከላከል ዘመቻ ከፈተ። እያስፋፋ ከመጣው የምኒልክ ጦርም ጋር ከፍተኛ ደም የፈሰሰበት ጦርነት ተካሄደ። በዚህም ጦርነት አጼ ምኒልክና አብዛኞቹ የጦር መሪዎቻቸው ተገኝተዋል። በዚህም ጦርነት የወላይታ ጦር ተሸነፈ። የዚህም ምክንያቱ እየተጠቀሙ የነበረው ባህላዊ የጦር መሳሪያ ሲሆን የዳግማዊ ምኒልክ ሰራዊት ግን ጠመንጆችን ይዞ ነበር። በምኒልክ ማስፋትና ማሸነፍ ውስጥ ዘመናዊ መሳሪያዎች ያላቸው ሚና ከፍተኛ ነበር። ከዚህ በተጨማሪ የምኒልክ ሰራዊት ቁጥር የወላይታን የሰራዊት ቁጥር ይበልጥ ነበር። ይህም ለመቶዎች ዓመታት ግዛቱን እንዲቆይ ያስቻለው ባህላዊ የወታደር ሥርዓትና አገዛዝ መውደቁን ማሳያ ነበር። በመጨረሻም ግዛቱ በኢትዮጵያ ግዛት ተጠቀለለ። ለአውሮፓውያን አቆጣጠር ከ1887 እስከ 1894 ለ7 ዓመታት የተካሄደውም ጦርነት ቆመ። ከ2 ዓመት በኋላም እንደ አውሮፓውያን አቆጣጠር በ1896 ወይም በኢትዮጵያ አቆጣጠር በ1888 የአድዋ ጦርነት ተካሄደ። ይህንን ቪዲዮ ከማጠቃለሌ በፊት እንድትረዱልኝ የምፈልገው ነገር ታሪክን መሸፈን እንደሌለብን ነው። ከኛ በፊት የነበሩ ሰዎች ካደረጉት መልካም ተግባር እንማራለን፣ ካደረጉት ክፉ ተግባር ደግሞ እንርቃለን። ዞሮ ዞሮ እኛም ሰው እነሱም ሰዎች ናቸው። እኛም እንሳሳታለን፣ እነሱም ይሳሳታሉ። ኔጌቲቭ ኮሜንት የምትሰጡ ሰዎች መልካም ስራ እየሰራችሁ እንዳልሆነ ልነግራችሁ እወዳለሁ። የተሳሳትሁት ነገር ካለ አርሙኝ፣ የተሳሳታችሁት ነገር ካለ አርማችኋለሁ። ይህንን ቪዲዮም ሆነ ሌሎች ቪዲዮዎችን ሳቀርብ ማንንም ወክዬ አይደለም፣ ጀስት የተካሄደውን ታሪክ ለማቅረብ እየሞከርኩ ነው ያለሁት። ያገኘሁበትን ምንጭ ዲስክሪፕሽን ላይ አስቀምጣለሁ፣ ቼክ ማድረግ ይቻላል። አስቀድሜ እንዳልኩት አሁንም እላለሁ ፍጹም አይደለሁምና የተሳሳትኩት ነገር ካለ አርሙኝ። ለምታርሙኝም ሆነ ለምታበረታቱኝ ያገኘሁበትን ምንጭ ልክ እንዳልሆነ በማስረጃ ለምትነግሩኝ ሰዎች ፖዚቲቭ ወይም አዎንታዊ ኮሜንት ለምትሰጡኝ ሁሉ አመሰግናለሁ። ወይ ላታርሙኝ ወይ ላታበረታቱኝ ኔጌቲቭ ኮሜንት ለምትሰጡኝ ደግሞ ልቡን አይስጣችሁ እላለሁ። በነገራችን ላይ ወላይታ አይደለሁም፣ የወላይትኛ ቋንቋም አልችልም። በዚህ ቪዲዮ አንዳንድ የወላይትኛ ቃላትን እያነበብኩ ስናገር በትክክል ያልተናገርኩት ካለ ይቅርታ ጠይቃለሁ። ይህንን ካልኩ ወደ ማጠቃለያ ልግባ። ቪዲዮውን ለማጠቃለል ያህል ጦርነት በወላይታ ህዝብ ታሪክ ውስጥ ትልቅ ሚና ነበረው። በጊዜውም የነበረው ህዝብ ባህላዊ የሆነ መዋቅሩ ከፍተኛ የነበረ የወታደራዊ ኃይልና የመከላከል ዘዴዎች ነበረው። ከዚህ በተጨማሪ ህዝቡ ለጦርነትና ጀግንነት ቦታ ይሰጥ ነበር። ድርድርን፣ ስምምነትና የሥርወ መንግስት ጋብቻዎችን ከመጠቀም በተጨማሪ ጦርነት የግዛቱን ሰላምና ራስ አገዛዝን ለማስከበርና ግዛትን ለማስፋት ይጠቀሙበት ነበር። ወላይታ በደቡብ አርበኛ ከነበሩ ህዝቦች መካከል ነበሩ። አርበኛ በነበሩት የትግራይ ሥርወ መንግስት ነገስታት ጊዜ አብዛኛው ጦርነትን በመጠቀም ተቀናቃኝ ከነበሩት ከሃዲያ፣ አርሲ ኦሮሞ፣ ከሲዳማ እና ደዋሮ ጋር በመዋጋት መሬት ይዘዋል። ለወላይታ ልጆች ባህላዊ የውትድርና ስልጠና የሚሰጠው ከልጅነታቸው ጀምሮ እስኪያድጉ ነበር። ስልጠናውም አደን፣ ትግል፣ ውርወራ፣ ዋና፣ ፈረስ ገልቢያና ሩጫን ያካትት ነበር። ይህም በውጊያ ወቅት የጦርነት ስልቶችን፣ ጥንካሬንና ለየትኛውም ውጊያ ብቁ የሆነ የውጊያ ችሎታን ለማዳበር ያስችላቸው ነበር። ህዝቡና ነገስታቱም ጀግንነትንና በጦርነት ወይም በአደን ወቅት ልዩ ጀግንነትን ያሳዩ ሰዎችን ያደንቁ ነበር። ጀግኖችም ከንጉሱ ዘንድ እንደ መሬት፣ ባሮች እና እንደዛ ያሉ ብዙ ስጦታዎችን ይሰጣቸው ነበር። በዚህም ምክንያት ጦርነት ብዙዎች ሀብት እንዲያፈሩና ከማህበረሰቡም ክብር እንዲያገኙ አስችሏቸዋል።
በጊዜው የወላይታ ማህበረሰብና ንጉሱ ጦርነት ላለመሄድ የሚደበቁትን እና ከጦር ሜዳ የሚሸሹትን ይንቋቸው ነበር። ከባድ ቅጣትም ይቀጡ ነበር። የውትድርና ኃላፊነት መወጣት ለእያንዳንዱ ወንድ ግዴታ ነበር። ለሁሉም የማህበረሰብ ክፍል ደግሞ ሴቶችንም ጨምሮ በጦርነት ወቅት ስንቅ እንዲያዘጋጁና ሰዎች ወደ ዘመቻ ሲሄዱ ምድሩን መጠበቅና ኃላፊነትን መወጣት ግዴታ ነበር። የወላይታ የጦር ኃይል የምኒልክ የጦር መሪዎች ዘመናዊ የጦር መሳሪያዎችን ይዘው ያደረጉትን ዘመቻ በኋላ ቀር ባህላዊ መሳሪያዎች ለ7 ዓመት መከላከል መቻላቸው የወላይታ የጦር ኃይል መዋቅርና ህዝብ ምን ያህል ጠንካራ እንደነበር ያሳያል። ወታደሮቻቸው ጠመንጃ አልነበራቸውም እንጂ በሌላው ዘርፍ ጠንካራ መሆናቸውን አስመስክረዋል። የወላይታ የመቋቋም ኃይልም በመጨረሻ ፈረሰና እንደ አውሮፓውያን አቆጣጠር በ1894 ከብዙዎቹ ጋር በኢትዮጵያ ግዛት ውስጥ ተጠቀለለች። ጦርነት ለምን ይቀሰቀሳል የሚለውን ማወቅ ከፈለጋችሁ ለጦርነት መቀስቀስ መሰረታዊ ምክንያቶች ምንድናቸው በሚል ርዕስ የሰራሁት ቪዲዮ አለ፣ እሱን ተመልከቱ። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ አድርጉ። ሌሎች ቪዲዮዎችንም ገብታችሁ እንድትመለከቱ እየጠየቅኩ በቀጣይ በሌላ የታሪክ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።